እንደሆነ ነው እነዚህ ያቀላቀሉት ማለት ነው። ዘጋ ደግሞ ድንጋይ ወፍጮ አለ በሱ ነው የሚፈጨው። ሸክላው ከተሰራ በኋላም ከተሰበረ እንደገና ይጠቀሙታል ያን ያው ዘጋ ያዘጋለው ነገር እንደገና ክራክ አይ ማለት ወባይ ሰሩ ሎኮ አይ አሻም አይ አስ ሎ ሎ አታር ኤሮታና ሎ እናም በዶርዜ ባህል አንድ ሴት ልጅ ከተወለደች እድሜዋ 7 ዓመት ሲሞላት በጥፍተላ ቆጮ አሰራር ሸክላ አሰራር እነዚህ መሳሰሉ ሙያዎችን ከእናቷ ትማራለች። በ7 ዓመቷ እድሜዋ ከፍ ሲል ወደ 18 20 አካባቢ ሲሞላት እነዚህ መሳሰሉ ሙያዎችን ማትችል ከሆነ ለጋብቻ ዝግጁ አይደለች ማለት ነው። ይሄ ሜጀርመንት ነው ለዌዲንግ። ወንዶች ደግሞ በ10 ዓመታቸው ስለ ሽመና፣ ቤት አሰራር፣ አጥር አሰራር እርሻ ይማራሉ። አባትም ትልቅ ኃላፊነት ይኖራል ልጁን ማስተማር ማለት ነው። ያ ሙያዎች ማይችል ከሆነ ያስፈልጋል 22 አካባቢ ነው። ያው ሰፈተለች ነው ሲሚሸምኑ ሲተከራ ነው ሰደም ትልቀው እንግዲህ ስንት ስለሆነ መቻል ነው። ይቦይ ሳፍጫሽ ነው አሜዶ እኔ ማቻይዛስ ማቻይዛስ ፒጫ ጀባና መድኩ ጋም አንበስ እሺ አሁን የዚህ አይነት ነው ሰራቻለሽ ለሳን ተጠቅሞ ነው ጀበናው ጀበና ታንክ ነው ከፈላ በኋላ በቃ አይወርድም ተው ለመፍታት በረጅም ሰዓት አንድ ጆሮ ብቻ እንዴት ነው ምንድነው እሱ ማንጠልጠያ ነው የኤፕል መብያ ኤፕል ባል ምግብ አለ ለክትፎ ደቃቂስ ልዩነቱ ምንድነው? ክትፎ ነው ነገር ነው ያ ክትፎ ይለያል። ክትፎ ነው በጣም ደቃቂ እቺ ያረግናት አዎ ቺም ያረገነች ነው ግን አረገኝ በዚህ ቻናል የድሮ ጊዜ አሁን ግን ሚያዣ ሻቴል ሻት ለማለት ቀስ ብሎ ለመጠጣት ነው የሚሆነው። የእንትኖች ማለት ሰዎች አሁን ስለፈሩ ተቀን የሚሰሩ መጠጫዎች ማንኛዎች ኧረ ቀና ቢስ ከመላ በጨርቅ ማለት ነው ተሰብስበው ጀመረ ከዛ የጫማ ሰው የተለያዩ ቁሶችን ይጠቀማሉ። አንሶላ ሰኞና ሐሙስ እኛ ገበያ ቀን ነው። ያም እዚህ ጋር ከሰሩ በኋላ አንድ ቀን ሁለት ቀን በደንብ ፀሐይ ላይ ይደርቃል ሸክላው የተሰራው። ከዛን በቀርከሃ ቅጠልና በባርዛፍ ቅጠል ይቃጠላል ጥቁር እንዲሆን ማለት ነው። ከጠቆረ በኋላ ለገበያ ያቀርባሉ። ሰኞ ወይም ሐሙስ ገበያ ማለት ነው። ፀሐይ መጥቶት ነው የሚቃጠለው ወይስ እንደርተው? ፀሐይ ግድ አንድ ቀን ወይም ሁለት ቀን ትናንሾች በአንድ ቀን ይደርቃሉ። ትልቅ ያሉት ደግሞ ሁለት ቀን ፈና ዲኮሬሽን ነው። ከዛን ከደረቀ በኋላ ደግሞ ሌላ መያዣ መስቀል መያዣ ነገር ይሰሩበታል። ከደረቀ በኋላ ያ አንደኛ